ቴሌግራማችሁ ላይ የቴሌግራም ቻናል በመክፈት ብቻ ያ ቻናል በአራት አይነት መንገዶች እንዴት ቋሚ ክፍያዎችን እንደሚከፍላችሁ በዛሬ ቪዲዮ አሳያችኋለሁ። ይህንን ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ድረስ በትዕግስት ይዩት። ነገርኳችሁ ቻናል ከከፈታችሁ በኋላ ቻናላችሁ በአራት መንገድ ቋሚ ገቢ ያመጣላችኋል ማለት ነው። እነሱን አራት መንገዶችን ነው ዛሬ ማሳያችሁ። የመጀመሪያው ቻናላችሁ ገቢ የሚያገኝበት መንገድ አፍሌት ፕሮግራም ይባላል። አፍሌት ፕሮግራምን ለማወቅ እዚች ጋር ቻናል ከከፈታችሁ በኋላ ቻናላችሁ ላይ ፕሮፋይሉን ተነኩታላችሁ። በመቀጠል ቻናል ሴቲንግ ላይ ትገባላችሁ። እዚች ጋር አፍሌት ፕሮግራምስ ምትላለች ማለት ነው። አዲስ ነገር ነው። እንዲሁም የሚከፍሏችሁ እዚህ ጋር ያሉትን ቻናሎችን በማስተዋወቅ ሰው የናንተ ሊንክ ነክቶ ሲገባ ቻናላችሁ ላይ ማለት ነው ለናንተ በስታር በኩል ኮሚሽን ይታሰብላችኋል ማለት ነው። በዛ አሪፍ ገቢ ማግኘት ትችላላችሁ። ሁለተኛው በቻናላችሁ ገቢ የምታገኙበት መንገድ ደግሞ ቴሌግራም አዲስ ነው ማለት ነው። ቻናላችሁ ልክ 1000 ሰብስክራይበር ሲደርስ እንደምታዩት እዚህ ጋር ቴሌግራም አድ ይለጥፋል። እሱን ሰው እንዲነክቶ ሲገባና ሲያይላችሁ ሰው በነካው መጠን ለናንተ ኮሚሽን ይታሰብላችኋል ማለት ነው። የኛውንም ደግሞ ቴሌግራም በቶም በኩል ይከፍላችኋል። ይኸውና እኔ አሪፍ ገቢ እያገኙበት እገኛለሁ ማለት ነው። በዚህ አጋጣሚ ባዮ ላይ የቴሌግራም ቻናሌ ሊንክ አለላችሁ። እሱን በመንካት ወደ ቴሌግራሜ ግቡ። ብዙ አሪፍ ኤርድሮፖችን እንዲሁም ደግሞ የተለያዩ የኦንላይን ስራዎችን በተጨማሪም በትሬዲንግ ዙሪያ የተለያዩ መረጃዎችን ፖስት አደርግላችኋለሁ። ጆይን ማድረግ እንዳይረሳ። ሶስተኛው በቻናላችሁ ገቢ የምታገኙበት መንገድ ደግሞ ቴሌጋ IO የሚባል ዌብሳይት አለ። ይሄ ዌብሳይት ልክ እንደ ደላላ ነው። አስተዋቂዎችንና እንዲሁም የቴሌግራም ቻናል ባለቤቶችን የሚያገናኝ ዌብሳይት ነው ማለት ነው። እናንተም እዛ ዌብሳይት ላይ የቴሌግራም ቻናላችሁን ኮኔክት በማድረግ አስተዋቂዎችን እያገኛችሁ እነሱ ክፍያ እየከፈሏችሁ እናንተ አሪፍ ገቢ ማግኘት ትችላላችሁ ማለት ነው። አራተኛው መንገድ ደግሞ አስተዋቂዎችን በግላችሁ በማውራት ከነሱ ጋር በመደራደር ማለት ነው ማስታወቂያ በመለጠፍ እናንተ ገንዘብ የምታገኙበት መንገድ ነው ማለት ነው። በዛ መንገድም አሪፍ ገንዘብ መስራት ትችላላችሁ ቴሌግራም ቻናላችሁን በመጠቀም። በእነዚህ ሁሉ በቴሌግራም ቻናል ገንዘብ መሰብሰብ ትችላላችሁ። ይሄ ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ። ፒስ